ይህ የኢሳት ሬዲዮ ነው። አሁን ወደ ኖርዝ ካሮላይና እናመራለን። በዚያ ትላንት ምሽት ዲሞክራቶች ጉባኤያቸውን ጨርሰዋል። ፕሬዝዳንት ባራክ ኦባማ በኢትዮጵያ ላይ የሚከተሉትን ፖሊሲ እንዲያጤኑት የሚጠይቅ ጥሪ ተደርጎላቸዋል። በኢትዮጵያውያን ተክለሚካኤል አበበ ቮት ፎር ፍሪ ኢትዮጵያ የተሰኘው ቡድን የሚያደርገውን እንቅስቃሴ በተመለከተ ኢትዮጵያውያንን አነጋግሯል። ጤና ይስጥልኝ ሻለቃ ደምሴ፣ በቅድሚያ የት አካባቢ እንዳሉ እስቲ ንገሩኝ። አሁን ያለሁት በኖርዝ ካሮላይና ሻርለት ከተማ ውስጥ የቲኤንሲ ዲሞክራቲክ ናሽናል ኮንቬንሽን ሴንተር ነው ያለሁት። አሁን እዚህ ነው ያለነው እና አሁን እንግዲህ ምሽቱ 7 ሰዓት ምናምን አካባቢ ገደማ ነው እዚህ ነው ያለነው። ምን እያደረጋችሁ እንደሆነ እስቲ ለአድማጮቻችን ይንገሩልን። አሁን እያደረግን ያለነው በሀገራችን ኢትዮጵያችን በወያኔ አስከፊ ስርዓት እየደረሰ ያለውን በደል ብዙዎች ለማያውቁት እንዲያውቁትና እና በተለይም ደግሞ ለሚቀጥለው ምርጫ ለፕሬዚዳንት ኦባማ በተለይ እና ዲሞክራቶች ሊያስቡበት የሚገባቸውን ጥያቄዎች የያዘ እና በሀገራችን ላይ የተፈጸመ ያለውን ግፍና በደል በቸልታ እንዳይመለከቱትና ሳይሆን እንጂ መቆም ያለባቸው ከአምባገነኖች ጎን መቆም እንደሌለባቸው እና የአምባገነኖች ቁንጮ ቢወገዱም ስርዓቱ ገና ያንኑ እንከተላለን እያለ ስለሆነ በተጨባጭ ለኢትዮጵያን አሜሪካን ኢትዮጵያን ለኢትዮጵያ ለውጥ እንዲመጣ ወይም ለኢትዮጵያ ዲሞክራሲ መቆማቸውን እና ያሉንን ጥያቄዎች ምላሽ ማይሰጡ ከሆነ ለሚቀጥለው ጥያቄ ኢትዮጵያን አሜሪካ ለፕሬዚዳንት ኦባማ የምንሰጣቸው ድምጽ ላይ ችግር የሚያስከትል መሆኑን የሚያሳዩ በርከት ያሉ ነጥቦችን የያዙ ፍራዮችን 2000 በላይ እያገልን ያለ ነው። እስካሁን ምላሹ እንዴት ነው? እዛ ያሉት ልኡካን ወረቀቱን ስትሰጧቸው ስታናግሯቸው ምን አይነት ምላሽ ይሰጣሉ? በጣም ይገርማል። እንደውም ወረቀቱን አንብበው እንደ አንዳንድ ጃጆች እየጠየቁን በዛ ላይ ደግሞ እኛም በተጨማሪ አባሪ እንዲሆን በተለይ በ97 በአቶ መለስ ቀጥታ ትዕዛዝ በግፍ የተገደሉ ወገኖቻችን በከፊል የሚያሳይ የፎቶግራፎችንም ጭምር እየሰጠናቸው እንደውም ብዙዎቹ በየጋዜጦቻቸውና በየዌብሳይቶቻቸው ላይ እንደሚያወጡ እና የእነሱንም አንዳንድ ኢንፎርሜሽን እየሰጡ እና ይህም አይነት ነገር ይደረጋል። ይህንን እንግዲህ ለፕሬዚዳንት ኦባማም በየስብሰባችንም እናሳስባለን እያሉ ቃል እየገቡልን ነው። በአጋጣሚ ደግሞ የምናገኛቸው በጣም ጠንከር ያሉ ሰዎች ሚዲያ ላይ የሚሰሩ ሰዎች አዲስ ጋር አብረው የሚሰሩ ሰዎች ሁሉ እያገኘን ነው እና በጣም በእውነት እንግዲህ የሆነ ለውጥ ሊኖረው ይችላል ብለን ነው እኛም የበኩላችንን ድርሻ መወጣት ስላለብን ቁጥራችንን ማብዛት ማነስ አይደለም። ሁላችንም በዚህ ታሪክ አጋጣሚ አስተዋጽኦ ማድረግ አለብን ብለን ነው። እህቶች አሉ፣ ወንድሞች አሉ፣ ሁሉም በየኮርነሩ ሆኑ ለህዝቡ እያደረን ያለው። ምናልባት አጠገቦት ሰዎች ካሉ ያቀርቡልኝ። ማን ይኖራል እዛ አካባቢ? እህታችን ወይዘሮ ኩሪ ያለች በጣም አገር ወዳድ የሆነች እንደዚህ የኢትዮጵያ ጉዳይ ላይ የማትጠፋ እና በዚህ መጀመሪያ ኩሪን ብታገኛት ከእህቶች በጣም ቆንጆ። እስቲ ያቀርቡልኝ ወይዘሮ ኩሪን። ጤና ይስጥልኝ ወይዘሮ ኩሪ፣ እንደምን አመሹ? እግዚአብሔር ይመስገን ደህና ናችሁ ወይ? ሰላም ነን። የት አካባቢ ነው ያሉት? አሁን ምን እየሰሩ ነው? ትሬድ ስትሪት ወስት ካሌጅ እና ትሬድ ላይ ነው ያለነው። ሻርለት ኖርዝ ካሮላይና ኦባማ ምርጫ የሚካሄድበት አካባቢ ማለት ነው። ምን እየሰራችሁ ነው? የምንጠይቀውን ጥያቄ በሚመለከት ነው። ጥያቄዎቹ ምንድን ናቸው? የሚደረገው ስጦታ ይቆም ለማለት ለእርዳታችሁን አቁሙ ለዚህ መንግስት እና ሌላውንም የሚያጠፋና የሚገልም ስለሆነ መደገፍ የለባቸውም የሚሰጠው ገንዘብ ይቆም የሚል ነው። እና እስካሁን ምን ያህል ወረቀት አደላችሁ? ማአት ወረቀት ነው ያደልነው። ላይክ ወደ 1000 የሚቆጠር ወረቀት ኦልሬዲ ያደለናል። እርስዎ የት ነው የሚኖሩት? እኔ እዚሁ ሻርለት ነኝ፣ ኖርዝ ካሮላይና። በኢትዮጵያ ውስጥ አሁን ጥሩ ሁኔታ አለ፣ ልማት አለ እየተባለ ነው፣ ሰላምም አለ እየተባለ ነው እና አይ እንግዲህ እኔም ያየው ሰላም የለኝም። ለሌላው ይሆናል የማየው ሰላም የለም። ያው ነው ብሎ የለም። እዛ ምንም የሚደረግ ነገር የለም። አቶ መለስ ዜናዊም የሉም፣ ቀብራቸው ተፈጽሟል እና የእሳቸውን ውርስ እናስጠብቃለን እያለ መንግስት ሲናገር ነው የምንሰማው። ማለትም ያው እንግዲህ ህገወጥ የሆነ ነው እኮ ይሄ እኮ ህገወጥ የሆነ ነው። ሁሉም ነገር ህገወጥ ነው። ምን አለፋ ሰው ይሞታል፣ የግድ ሀገር ምድር ደረታ ይላቀሱለት የሚባል ነገር በህይወታችንም ባለንበት እድሜ ሰምተንም የማናውቀው ታሪክ እያየን ነው። እንግዲህ ምን ትለዋለህ? እሺ፣ እጅግ በጣም አመሰግናለሁ። ዶክተር ሰለሞን አለ አንዴ ሆልዶን ታናትል ያ ተክለ ደናል። እንዴት አመሹ ዶክተር ሰለሞን? የት አካባቢ ነው ያሉት? አሁን ያለነው የዲሞክራቲክ ናሽናል ኮንቬንሽን የሚካሄድበት አሬና አለ፣ እዚህ በአፍካት አሬና የሚሉት ሻርለት ኖርዝ ካሮላይና እዛ አካባቢ ነው ያለነው። ምን ይሰራሉ ከመሸ? እዛ ያለንበት
ዋናው እንግዲህ እንደምታውቀው በዚህ በኮንቬንሽኑ ጊዜ ኦባማን እንደገና ለኤሌክሽን የመምረጫ ስነ ስርዓት እንደመሆኑ መጠን በዚህ ሰዓት እንግዲህ በኢትዮጵያኖች መካከል በኢትዮጵያኖች ላይ የሚደርሰውን ግፍ አይተው አንድ የሆነ ስቴትመንት እንዲያወጡ ፈልጋለን። የተለያዩ አይነት ጥያቄዎች አሉን። እነሱን ለማቅረብ ነው እዚህ ያለነውና ቀጥታ የአሜሪካን ዜጋ በቀጥታ ለመድረስ ነው እየሞከርን ያለነው። ማለቴ ከምን ጋር በተያያዘ ነው እነሱን ለመድረስ የምትሞክሩት? ኦኬ ለመድረስ የምንሞክረው በአሁኑ ሰዓት ኢትዮጵያ ውስጥ የገዢው ቡድን ነው የምለው አክቹዋሊ እኔ የገዢው ቡድን በሚያካሂደው የተለያየ ጭፍጨፋና ለምሳሌ ጋዜጠኞችን እስር ቤት በማስገባት ማንኛውም ሰው የተለየ ሀሳብ ያለውን ሰው በሙሉ በፈለገ ጊዜ እስር ቤት የሚያስገባው በፈለገ ጊዜ የሚገለው በፈለገ ጊዜ የሚያባረረው አይነት መንግስት በመኖሩና በተለይ ደግሞ ዘርን ተመርኩዞ የሚያካሂደው ብዙ ብሩታል የሆኑ ነገሮች ስላሉበት እነዚህን ሁሉ እያዩ የኦባማ አስተዳደር ግን ከፍተኛውን ድጋፍ ይሰጣል። እንደሚታወቀው የአሜሪካ መንግስት $3 ቢሊዮን በአመት ሳፖርት ያደርጋል ተብሎ ይገመታል እና ይሄ ሲታይ አግባብ ያልሆነ ነው እና አንድ ለእኛ ለኢትዮጵያኖች እንደውም ምናልባት ትንሽ ነገሩን ለማያያዝ ትላንትና ፕሬዚዳንት ክሊንተን ሲናገሩ ስለ ቀመር ወይም ስለ ሂሳብ ሁኔታ አስከትተውናል እና ያ የሂሳብ ሁኔታ ያስረዱን ሁላችንም በዚህ ውስጥ አንድ ላይ መሆን አለብን የሚሉት አባባል አለ። እኛም ሳፖርት እናደርገዋለን። ግን አንድ ላይ የምንሆነው ነገር አንድ ላይ የሚፈታው ፕሮብሌም የአሜሪካ ብቻ ሳይሆን ኢትዮጵያንም መመልከት አለበት ብለን እናስባለን። እንደ የሂሳብ ቀመር ስታየው አንዳንድ ቫሪያብልስ አሉ ነገሮችን ሊያበላሹ የሚችሉ። ለምሳሌ አንድ ቫሪያብልስ ብለን በእኛ ግምት የምንወስደው የኢትዮጵያ ነጻነት ጉዳይ ነው። ያንን ግምት ውስጥ ካላስገባ የተሟላ የሂሳብ ቀመር አይኖርም ብለን ስለምንገምት በአጠቃላይ እንግዲህ ይሄን እንደ ማስረጃ እንደ ኤግዛምፕል ነው እየጠቀስኩልህ። ስፔሲፊካሊ የእኛን ጥያቄ ለማንሳት ያህል አንደኛ የታሰሩ ጋዜጠኞችና የፖለቲካ ሰዎች በሙሉ እንዲፈቱ በአስቸኳይ፣ ሁለተኛ በኢትዮጵያ ውስጥ ያለው የሰብአዊ መብት እንዲከበር፣ ሶስተኛው በአሁኑ ሰዓት በተለይ ፕራይም ሚኒስትሩ ከአረፉ በኋላ ከፍተኛ የሆነ ወይም ደግሞ ስር ነቀል የሆነ ለውጥ እንፈልጋለን። በዚህ መሰረት እንግዲህ ያለው መንግስት ወይም ያለው ቡድን እንዳልኩት ከመጀመሪያው ክፍት ነገር ማድረግ ይገባዋል እና ሁሉም ለሀገሩ እንዲወያይ አክብረን እንጠይቃለን። ሌላው ደግሞ በተለይ ዩኤስ የሚሰጠውን እርዳታ እንዲያቆም ነው የምንጠይቀው። ሁኔታዎች ነው ዝም ብሎ ብላንክ ቼክ መላክ የለበትም እና ይሄን የመሳሰለውን በሚመለከት ፕሬዚደንት ኦባማ አንድ የሆነ ስቴትመንት እንዲያወጡ እንጠይቃለን ማለት እና ይሄን ነገር ካደረጉልን ነው እኛ ቮት እናደርጋለን ብለን የምናስበው። ይሄን ካላደረጉ ግን የቮቱ ነገር ትንሽ አጠራጣሪ ነው እና ይሄን ነገር ይሄን መልእክታችንን እንዲተላለፍልን ነው እና በጣም ብዙ የሆነ ተቀባይነት አግኝተናል። ብዙ ነገር እያደረግን ነው የምንገኘው። በኢትዮጵያውያኑ ድምጽ ይሄን ያህል ቦታ የሚሰጡት ነው ለእሳቸው ማሸነፍ ካለባቸው በዚህ ምርጫ ለምሳሌ አዎ ለምሳሌ ያህል እንደሚታወቀው ወደ ቨርጂኒያ አካባቢ በጣም ብዙ ኢትዮጵያውያኖች ይኖራሉ። እዚህም ኖርዝ ካሮላይናም ቢሆን ብዛት እንኳን ባይኖረው እንደምንሳቀው በጣም እንደዚህ ፖላራይዝድ በሆነ ምርጫ እንደዚህ በጣም ትግል ባለበት ምርጫ ትንሽም ቢሆን ለውጥ ያመጣል ብለን ነው የምንገምተው። እንደሚታወቀው ከዚህ በፊት ኦባማ ሲያሸንፉ ኖርዝ ካሮላይናን ለመጀመሪያ አይዶን ኤግዛክትሊ ሪኮሌክሽን የለኝም፣ ግን በቅርብ ጊዜ ከሚታየው ግን ኖርዝ ካሮላይና ሁልጊዜ ወደ ሪፐብሊካን ነበረ። አሁን ግን ኦባማ ነው ለመጀመሪያ ጊዜ መረጥ ማለት እንችላለን ከቅርብ ጊዜ ወዲህ። ይሄ ሲታይ ምንድነው በጣም እንደ አንዱ ስዊንግ ስቴት ልትቆጥረው ትችላለህ ኖርዝ ካሮላይና እና ይሄ ኢትዮጵያኖች ትንሽም ሆኑ ብዛት ያለባቸው ቦታ ሁሉም ቦታ ወሳኝ ነው ባይነ በኔ ግምት 50 ስቴት። ይሄን የሚያደርገው ምንድነው እንዳልኩት ከመጀመሪያው በጣም ፉክክር የተሞላበት አይነት ውድድር ከሆነ ትንሽም ቁጥር ብዙ ልዩነት ያመጣል ብለን ስለምንገምት ነው ይሄን የምንሰራው። ይሄም ያለ ነው ቢሆን ቀላል ቁጥር አይደለም ያለን ኤግዛክትሊ ስታቲስቲክሱ ባይኖረኝ ራይት ናው ግን ብዙ አለን ቁጥር እየገምታለሁ። እንግዲህ ብዙ ነገሮች ነው ያደረግነው። አንደኛ እዛው ኮንቬንሽን ውስጥ ገብቶ የሚያገለግል የሚዲያ ሰው አግኝተን ፖስተሮች ልከናል። እዛ ውስጥ ሆፕፉሊ እዛ ላይቭ የሚያስተላልፍ ሰው ይኖረናል። ሁለተኛ ከውጭ ሆነን ፖስተሮችን አንግተን በአንድ እጃችን ፖስተሩን በአንድ እጃችን ደግሞ የሚሰጠው ወረቀት ይዘን እየዞርን ያለ ነው በእግር የምንሄደው። ከዛ በተጨማሪ ደግሞ አብዛኛው ደግሞ በታክሲ ስራ የተሰማሩ ስላሉ እዚህ አካባቢ እነሱም ደግሞ የሚጭኗቸው ከስተመሮች በሙሉ ያን ነገር እንዲያድሉ እነሱም ሁሉ በትነናል እና ይሄን ነገር የጀመርነው አክቹዋሊ ዛሬ 3ኛ ቀናችን ማለት ነው ከትላንት ወዲያ ጀምሮ ማለት ነው እና ኤፌክቲቭሊ በሁሉም ነገር እየሰራን ነው። ከዛ በተጨማሪ ባለፈው ሰሞን የኢትዮጵያ ጠቅላይ ሚኒስትር እንዳረፈ አንዳንድ ቦታ የሚዘጋጅላቸው የፊውነራል ሰርቪስ ነበርና ለዛ ሪስፖንስ የሚሆን ለዛ መልስ የሚሆን ያዘጋጀናቸው ፍላየሮች ነበሩ። እነሱንም ቴክስት በማድረግ እዚህ መምጣት የማይችለው እሱን እየተቀባበለ የኢትዮጵያን ሁኔታን ከዚህ ጋር አብሮ
እንዲረዳው በማድረግ ይሄም ያን ፍላየርና ይሄኛውን ደግሞ ጥያቄ የማቅረቢያችን ፍላየር እናድርገን ደግሞ በቴክስት እየሰራ ነውና በምንችለው መንገድ ሁሉ አሜሪካ ዜጋ እና የኢትዮጵያ አሜሪካ በሙሉ ሁላችንም ለዚህ ነገር ትኩረት እንድንሰጠው ለማድረግ ያቅማችን እየሞከርን ያለን። እጅግ በጣም አመሰግናለሁ ሻለቃ ደምሴን፣ ወይዘሮ ኩሪን እንዲሁም ዶክተር ሰሎሞንን ከኖርዝ ካሮላይና። በቀጣዮቹ ቀናት ደግሞ በሌሎች ስቴቶች የሚገኙ ባልደረቦቻችሁን እናነጋግራቸዋለን። ስለ ጊዜያችሁ እጅግ በጣም አመሰግናለሁ። እኛም እድል ስለሰጣችሁን እንግዲህ በርታ። ታንኪዩ። ይህ የኢሳት ሬዲዮ ነው። አሁን ወደ ኖርዝ ካሮላይና እናመራለን። በዚያ ትላንት ምሽት ዲሞክራቶች ጉባኤያቸውን ጨርሰዋል። ፕሬዝዳንት ባራክ ኦባማ በኢትዮጵያ ላይ የሚከተሉትን ፖሊሲ እንዲያጤኑት የሚጠይቅ ጥሪ ተደርጎላቸዋል። በኢትዮጵያውያን ተክለ ሚካኤል አበበ ቮት ፎር ፍሪ ኢትዮጵያ የተሰኘው ቡድን የሚያደርገውን እንቅስቃሴ በተመለከተ ኢትዮጵያውያንን አነጋግሯል። ጤና ይስጥልኝ ሻለቃ ደምሴ፣ በቅድሚያ የት አካባቢ እንዳሉ እስቲ ንገሩኝ። አሁን ያለሁት በኖርዝ ካሮላይና ሻርለት ከተማ ውስጥ የዲኤንኤች ወይም ዲሞክራቲክ ናሽናል ኮንቬንሽን ሴንተር ነው ያለሁት። አሁን እዚህ ነው ያለነው እና አሁን እንግዲህ በምሽቱ 7 ሰዓት ምናምን አካባቢ ገደማ ነው እዚህ ነው ያለነው። ምን እያደረጋችሁ እንደሆነ እስቲ ለአድማጮቻችን ይንገሩልን። አሁን እያደረግን ያለነው በሀገራችን ኢትዮጵያችን በወያኔ አስከፊ ስርዓት እየደረሰ ያለውን በደል ብዙዎች ለማያውቁት እንዲያውቁትና እና በተለይም ደግሞ ለሚቀጥለው ምርጫ ለፕሬዚዳንት ኦባማ በተለይ እና ዲሞክራቶች ሊያስቡበት የሚገባቸውን ጥያቄዎች የያዘ እና በሀገራችን ላይ የተፈጸመ ያለውን ግፍና በደል በቸልታ እንዳይመለከቱትና ሳይሆን እንጂ መቆም ያለባቸው ከአምባገነኖች ጎን መቆም እንደሌለባቸው እና የአምባገነኖች ቁንጮ ቢወገዱም ስርዓቱ ገና ያንኑ እንከተላለን እያለ ስለሆነ በተጨባጭ ለኢትዮጵያን አሜሪካን ኢትዮጵያን ለኢትዮጵያ ለውጥ እንዲመጣ ወይም ለኢትዮጵያ ዲሞክራሲ መቆማቸውን እና ያሉንን ጥያቄዎች ምላሽ ማይሰጡ ከሆነ ለሚቀጥለው ጥያቄ ኢትዮጵያን አሜሪካ ለፕሬዚዳንት ኦባማ የምንሰጣቸው ድምጽ ላይ ችግር የሚያስከትል መሆኑን የሚያሳዩ በርከት ያሉ ነጥቦችን የያዙ ፍላየሮችን 2,000 በላይ እያደልን ያለ ነው። እስካሁን ምላሹ እንዴት ነው? እዛ ያሉት ልኡካን ወረቀቱን ስትሰጧቸው ስታናግሯቸው ምን አይነት ምላሽ ይሰጣሉ? በጣም ይገርማል። እንደውም ወረቀቱን አንብበው እንደ አንዳንድ ጃጆች እየጠየቁን በዛ ላይ ደግሞ እኛም በተጨማሪ አባሪ እንዲሆን በተለይ በ97 በአቶ መለስ ቀጥታ ትዕዛዝ በግፍ የተገደሉ ወገኖቻችን በከፊል የሚያሳይ የፎቶግራፎችንም ጭምር እየሰጠናቸው እንደውም ብዙዎቹ በየጋዜጦቻቸውና በየዌብሳይቶቻቸው ላይ እንደሚያወጡ እና የእነሱንም አንዳንድ ኢንፎርሜሽን እየሰጡ እና ይህም አይነት ነገር ይደረጋል። ይህንን እንግዲህ ለፕሬዚዳንት ኦባማም በየስብሰባችንም እናሳስባለን እያሉ ቃል እየገቡልን ነው። በአጋጣሚ ደግሞ ብናገኛቸው በጣም ጠንከር ያሉ ሰዎች ሚዲያ ላይ የሚሰሩ ሰዎች አዲስ ጋር አብረው የሚሰሩ ሰዎች ሁሉ እያገኘን ነው እና በጣም በእውነት እንግዲህ የሆነ ለውጥ ሊኖረው ይችላል ብለን ነው እኛም የበኩላችንን ድርሻ መወጣት ስላለብን ቁጥራችንን ማብዛት ማለት አይደለም። ሁላችንም በዚህ ታሪክ አጋጣሚ አስተዋጽኦ ማድረግ አለብን ብለን ነው። እህቶች አሉ፣ ወንድሞች አሉ፣ ሁሉም በየኮርነሩ ሆኖ ለህዝቡ እያደለን ያለው። ምናልባት አጠገቦት ሰዎች ካሉ ያቀርቡልኝ። ማን ይኖራል እዛ አካባቢ? እህታችን ወይዘሮ ኩሪ ያለች በጣም አገር ወዳድ የሆነች እንደዚህ የኢትዮጵያ ጉዳይ ላይ የማትጠፋ እና መጀመሪያ ኩሪን ብታገኛት ከእህቶች በጣም ቆንጆ። እስቲ ያቀርቡልኝ ወይዘሮ ኩሪን። ጤና ይስጥልኝ ወይዘሮ ኩሪ፣ እንደምን አመሹ? እግዚአብሔር ይመስገን ደህና ናችሁ ወይ? ሰላም ነን። የት አካባቢ ነው ያሉት? አሁን ምን እየሰሩ ነው? ትሬድ ስትሪት ወስት ካሌጅ እና ትሬድ ላይ ያለ ነው። ሻርለት ኖርዝ ካሮላይና ኦባማ ምርጫ አሜሪካ ሄድበት አካባቢ ማለት ነው። ምን እየሰራችሁ ነው? የምንጠይቀውን ጥያቄ በሚመለከት ነው። ጥያቄዎቹ ምንድን ናቸው? የሚደረገው ስጦታ ይቆም ለማለት ለእርዳታችሁን አቁሙ ለዚህ መንግስት እና ሌላውንም የሚያጠፋና የሚገልም ስለሆነ መደገፍ የለባቸውም የሚሰጠው ገንዘብ ይቆም የሚል ነው። እና እስካሁን ምን ያህል ወረቀት አደላችሁ? ማአት ወረቀት ነው ያደልነው። ላይክ ወደ 1000 የሚቆጠር ወረቀት ኦልሬዲ ያደለናል። እርስዎ የት ነው የሚኖሩት? እኔ እዚሁ ሻርለት ነኝ፣ ኖርዝ ካሮላይና። በኢትዮጵያ ውስጥ አሁን ጥሩ ሁኔታ አለ፣ ልማት አለ እየተባለ ነው፣ ሰላምም አለ እየተባለ ነው እና አይ እንግዲህ እኔም ያየው ሰላም የለኝም። ለሌላው ይሆናል የማየው ሰላም የለም። ያው ነው ብሎ የለም። እዛ ምንም የሚደረግ ነገር የለም። አቶ መለስ ዜናዊም የሉም፣ ቀብራቸው ተፈጽሟል እና የእሳቸውን ውርስ እናስጠብቃለን እያለ መንግስት ሲናገር ነው የምንሰማው። ማለትም ያው እንግዲህ ህገወጥ የሆነ ነው እኮ ይሄ እኮ ህገወጥ የሆነ ነው። ሁሉም ነገር ህገወጥ ነው። ምን አለፋ ሰው ይሞታል፣ የግድ ሀገር ምድር ደረታ ይላቀሱለት የሚባል ነገር በህይወታችንም ባለንበት እድሜ
እድሜ ሰምተንም የማናውቀው ታሪክ እያየን ነው። እንግዲህ ምን ትለዋለህ? እሺ እጅግ በጣም አመሰግናለሁ። ዶክተር ሰለሞን አለ አንዴ ሆልዶን ታላትል ያ ተክለ ደናል። እንዴት አመሹ ዶክተር ሰለሞን? የት አካባቢ ነው ያሉት አሁን? አሁን ያለነው የዲሞክራቲክ ናሽናል ኮንቬንሽን የሚካሄድበት አሬና አለዚህ በአፍካት አሬና የሚሉት ሻርለት ኖርዝ ካሮላይና እዛ አካባቢ ነው ያለነው። ምን ይሰራሉ ከመሸ? እዛ ያለንበት ዋናው እንግዲህ እንደምታውቀው በዚህ በኮንቬንሽኑ ጊዜ ኦባማን እንደገና ለኤሌክሽን የመምረጫ ስነ ስርዓት እንደመሆኑ መጠን በዚህ ሰዓት እንግዲህ በኢትዮጵያኖች መካከል በኢትዮጵያኖች ላይ የሚደርሰውን ግፍ አይተው አንድ የሆነ ስቴትመንት እንዲያወጡ እንፈልጋለን። የተለያዩ አይነት ጥያቄዎች አሉን። እነሱን ለማቅረብ ነው እዚህ ያለነው እና ቀጥታ የአሜሪካን ዜጋ በቀጥታ ለመድረስ ነው እየሞከርን ያለነው። ማለቴ ከምን ጋር በተያያዘ ነው እነሱን ለመድረስ የምትሞክሩት? ኦኬ ለመድረስ የምንሞክረው በአሁኑ ሰዓት ኢትዮጵያ ውስጥ የገዢው ቡድን ነው የምለው አክቹዋሊ እኔ የገዢው ቡድን በሚያካሂደው የተለያየ ጭፍጨፋና ለምሳሌ ጋዜጠኞችን እስር ቤት በማስገባት ማንኛውም ሰው የተለየ ሀሳብ ያለውን ሰው በሙሉ በፈለገ ጊዜ እስር ቤት የሚያስገባው በፈለገ ጊዜ የሚገለው በፈለገ ጊዜ የሚያባረረው አይነት መንግስት በመኖሩና በተለይ ደግሞ ዘርን ተመርኩዞ የሚያካሂደው ብዙ ብሩታል የሆኑ ነገሮች ስላሉበት እነዚህን ሁሉ እያዩ የኦባማ አስተዳደር ግን ከፍተኛውን ድጋፍ ይሰጣል። እንደሚታወቀው የአሜሪካ መንግስት $3 ቢሊዮን በአመት ሳፖርት ያደርጋል ተብሎ ይገመታል እና ይሄ ሲታይ አግባብ ያልሆነ ነው እና አንድ ለእኛ ለኢትዮጵያኖች እንደውም ምናልባት ትንሽ ነገሩን ለማያያዝ ትላንትና ፕሬዚዳንት ክሊንተን ሲናገሩ ስለ ቀመር ወይም ስለ ሂሳብ ሁኔታ አስረድተውናል እና ያ የሂሳብ ሁኔታ ያስረዱን ሁላችንም በዚህ ውስጥ አንድ ላይ መሆን አለብን የሚሉት አባባል አለ which is እኛም ሳፖርት እናደርገዋለን። ግን አንድ ላይ የምንሆነው ነገር አንድ ላይ የሚፈታው ፕሮብሌም የአሜሪካ ብቻ ሳይሆን ኢትዮጵያንም መመልከት አለበት ብለን እናስባለን። እንደ የሂሳብ ቀመር ስታየው አንዳንድ ቫሪያብልስ አሉ ነገሮችን ሊያበላሹ የሚችሉ ለምሳሌ አንድ ቫሪያብልስ ብለን በእኛ ግምት የምንወስደው የኢትዮጵያ ነጻነት ጉዳይ ነው። ያንን ግምት ውስጥ ካላስገባ የተሟላ የሂሳብ ቀመር አይኖርም ብለን ስለምንገምት በአጠቃላይ እንግዲህ ይህንን እንደ ማስረጃ እንደ ኤግዛምፕል ነው እየጠቀስኩልህ። ስፔሲፊካሊ የእኛን ጥያቄ ለማንሳት ያህል አንደኛ የታሰሩ ጋዜጠኞችና የፖለቲካ ሰዎች በሙሉ እንዲፈቱ በአስቸኳይ፣ ሁለተኛ በኢትዮጵያ ውስጥ ያለው የሰብአዊ መብት እንዲከበር፣ ሶስተኛው በአሁኑ ሰዓት በተለይ ፕራይም ሚኒስትሩ ከአረፉ በኋላ ከፍተኛ የሆነ ወይም ደግሞ ስር ነቀል የሆነ ለውጥ እንፈልጋለን። በዚህ መሰረት እንግዲህ ያለው መንግስት ወይም ያለው ቡድን እንዳልኩት ከመጀመሪያው ክፍት ነገር ማድረግ ይገባዋል እና ሁሉም ለሀገሩ እንዲወያይ አክብረን እንጠይቃለን። ሌላው ደግሞ በተለይ ዩኤስ የሚሰጠውን እርዳታ እንዲያቆም ነው የምንጠይቀው። ሁኔታዎች ነው ዝም ብሎ ብላንክ ቼክ መላክ የለበትም እና ይሄን የመሳሰለውን በሚመለከት ፕሬዚደንት ኦባማ አንድ የሆነ ስቴትመንት እንዲያወጡ እንጠይቃለን ማለት እና ይሄን ነገር ካደረጉልን ነው እኛ ቮት እናደርጋለን ብለን የምናስበው። ይሄን ካላደረጉ ግን የቮቱ ነገር ትንሽ አጠራጣሪ ነው እና ይሄን መልእክታችንን እንዲተላለፍልን ነው እና በጣም ብዙ የሆነ ተቀባይነት አግኝተናል። ብዙ ነገር እያደልን ነው የምንገኘው። የኢትዮጵያውያኑ ድምጽ ይሄን ያህል ቦታ የሚሰጡት ነው ለእሳቸው ማሸነፍ ካለባቸው በዚህ ምርጫ ለምሳሌ አዎ ለምሳሌ ያህል እንደሚታወቀው ወደ ቨርጂኒያ አካባቢ በጣም ብዙ ኢትዮጵያውያኖች ይኖራሉ። እዚህም ኖርዝ ካሮላይናም ቢሆን ብዛት እንኳን ባይኖረው እንደምንሳቀው በጣም እንደዚህ ፖላራይዝድ በሆነ ምርጫ እንደዚህ በጣም ትግል ባለበት ምርጫ ውስጥ ትንሽም ቢሆን ለውጥ ያመጣል ብለን ነው የምንገምተው። እንደሚታወቀው ከዚህ በፊት ኦባማ ሲያሸንፉ ኖርዝ ካሮላይናን ለመጀመሪያ አይደን ኤግዛክትሊ ሪኮሌክሽን የለኝም ግን በቅርብ ጊዜ ከሚታየው ግን ኖርዝ ካሮላይና ሁልጊዜ ወደ ሪፐብሊካን ነበረ። አሁን ግን ኦባማ ነው ለመጀመሪያ ጊዜ መረጥ ማለት እንችላለን ከቅርብ ጊዜ ወዲህ። ይሄ ሲታይ ምንድነው በጣም እንደ አንዱ ስዊንግ ስቴት ልትቆጥረው ትችላለህ ኖርዝ ካሮላይና እና ይሄ ኢትዮጵያኖች ትንሽም ሆኑ ብዛት ያለባቸው ቦታ ሁሉም ቦታ ወሳኝ ነው በእኔ ግምት 50 ስቴት። ይሄን የሚያደርገው ምንድነው እንዳልኩት ከመጀመሪያው በጣም ፉክክር የተሞላበት አይነት ውድድር ከሆነ ትንሽም ቁጥር ብዙ ልዩነት ያመጣል ብለን ስለምንገምት ነው ይሄን የምንሰራው። ይሄም ያለነው ቢሆን ቀላል ቁጥር አይደለም ያለን ኤግዛክትሊ ስታቲስቲክሱ ባይኖረኝ ራይት ናው ግን ብዙ አለን ቁጥር ብዬ ገምታለሁ። እንግዲህ ብዙ ነገሮች ነው ያደረግነው። አንደኛ እዛው ኮንቬንሽን ውስጥ ገብቶ የሚያገለግል የሚዲያ ሰው አግኝተን ፖስተሮች ልከናል። እዛ ውስጥ ሆፕፉሊ እዛ ላይቭ የሚያስተላልፍ ሰው ይኖረናል። ሁለተኛ ከውጭ ሆነን ፖስተሮችን አንግተን በአንድ እጃችን ፖስተሩን በአንድ እጃችን ደግሞ የሚሰጠው ወረቀት ይዘን እየዞርን ያለነው በእግር የምንሄደው። ከዛ በተጨማሪ ደግሞ አብዛኛው ደግሞ በታክሲ ስራ የተሰማሩ ስላሉ እዚህ አካባቢ እነሱም ደግሞ የሚጭኗቸው ከስተመሮች በሙሉ ያን ነገር እንዲያድሉ እነሱም
ሁሉ በትነናል እና ይሄን ነገር የጀመርነው አክቹአሊ ዛሬ 3ኛ ቀናችን ማለት ነው ከትላንት ወዲያ ጀምሮ ማለት ነውና ኢፌክቲቭሊ በሁሉም ነገር እየሰራን ነው። ከዛ በተጨማሪ ባለፈው ሰሞን ጠቅላይ ሚኒስትር የኢትዮጵያ ጠቅላይ ሚኒስትር እንዳረፈ አንዳንድ ቦታ የሚዘጋጅላቸው የፊውነራል ሰርቪስ ነበርና ለዛ ሪስፖንስ የሚሆን ለዛ መልስ የሚሆን ያዘጋጀናቸው ፍላየሮች ነበሩ። እነሱንም ቴክስት በማድረግ እዚህ መምጣት የማይችለው እሱን እየተቀባበለ የኢትዮጵያን ሁኔታን ከዚህ ጋር አብሮ እንዲረዳው በማድረግ ያን ፍላየርና ይሄኛውን ደግሞ ጥያቄ የማቅረቢያችን ፍላየር አድርገን ደግሞ በቴክስት እየሰራ ነውና በምንችለው መንገድ ሁሉ አሜሪካ ዜጋ እና የኢትዮጵያ አሜሪካ በሙሉ ሁላችንም ለዚህ ነገር ትኩረት እንድንሰጠው ለማድረግ ያቅማችን እየሞከርን ያለን። እጅግ በጣም አመሰግናለሁ ሻለቃ ደምሴን፣ ወይዘሮ ኩሪን እንዲሁም ዶክተር ሰሎሞንን ከኖርዝ ካሮላይና። በቀጣዮቹ ቀናት ደግሞ በሌሎች ስቴቶች የሚገኙ ባልደረቦቻችሁን እናነጋግራቸዋለን። ስለ ጊዜያችሁ እጅግ በጣም አመሰግናለሁ። እኛም ስለሰጣችሁን እንግዲህ በርታ። ታንኪዩ